ፍላጎት ኖሮኝ ሳይሆን በሰዓቱ ያንን ነገር ያደረኩት ስራ ልንሰራ ቀጠሮ ይዘን ስለነበረ ነው። እሱን ነው እያልኩ ያለሁት፣ ሌላ ነገር አይደለም እያልኩ ያለሁት። ሁለት ደግሞ የሰው ልጅ ነኝ፣ ፍጹም አይደለሁም። ነገ ጠዋት እኮ እሱ ሀፕን ያደርጋል ከሆነ ነገር እኔም እንደዚህ ነው ሆኖ ማለት ነው። በሌላ ሴት ተፈጠቀኝም እንደ ለምንድን ነው ጥፋት ነው ነገሩን። አሁን እናንተ ፊቷን እያየ በሌላ ሴት ስም መጥራት በጣም ከባድ እኮ ነው። ችግር የለውም እኮ ይቅርታ መባባሉ፣ ግን ያንጨረሽው ነገር ስላለ ሄደሽ ጨርሰሽ ነው። እኔ ጊዜ ሰጥሻለሁ። ለምን ታገኛለሽ? በዛ ሰዓት ከዳኒ ጋር ለምን ታወራላችሁ? ስልክ ይደግረኛል እሱ ማታ 4 ሰዓት ላይ ምናምን ሲደውል ተይዟል ነው የሚለው። ከዳኒ ጋር እያወራሁ ነበር ትልሽ ይረብሻል ለተሻለ ምን መሰለህ ወይም አንድ ላይ ነበርና እዛ ኤኒ ታይም ነው ስራ ምናምን ነበር ነው ሰርግ ነበርና አይ ለቲም ማለት ነው። አይ ለቲም ማለት ነው። ዳኒ ደግሞ ቃል በቃል እያስክ ነገሩን የጎረጎር ተንታታ በሞከረኝ ቁጥር እኔ እየተበላሸው ነው ገባ ተሰጠኛ ወይ ዝም ትበልካ ነበር በነፃነቴን እየወሰደብኝ ያለው በነፃነት ማውራት አልቻልኩም። አባባልሽ ነው እኮ እየነገርኩት ነው። እዛ አንድ ላይ ተሰብስበን ስለሆነ ይሄድ ነው ስንመጣም ኤኒ ታይም የለንም ገባ። ሁላችንም የምንተዋወቅ ሰዎች ስለሆነ ለሊት ብንደውል ጠዋት ብንደዋወል ምናምን ችግር የለውም። እሱም አሁን ለስራ ነው የሆነ ነገር እንዲተፈጥሯል እንደዚህ ይደረጋል እንደዚህ ምናምን ለመባባል ነው ሰዓቱ እንትን ምናምን ብሎ አይጠነቀቅም። ቀለበት አውልቂ ብሎኛል። ቀለበት የለኝም። ይኸው ምንድነው ማድረግ ያለብኝ? ምንድነው ማድረግ ያለባት? ዛሬ ነው ያለች አንድ ጓደኛዋ መጣ። ሲጀመር እሱ እንደዚህ ያንገበገበው ጉዳይ እሱ ግን ትናንትና ጓደኛውን ይዞ ነው የመጣው። እኔ የማልወዳትን ታውቃለህ። ትናንትና አንተን ላይቭ ላይ አብረው እንዳላያቸው ብዬ አስወጣት ሁሉ ብያለሁ አይደል? አንተ እሷ ልጅ እንደማልፈልጋት እያወቀ እሷ ይዞ መጣ። ለሱ ቤስት ፍሬንድ ይቻላል። ታጊያው ከሳለማደር ነው ወይ ለስራ ጉዳይ የተገናኘ ነው። አጋጣሚ ስትደውልልኝ ይዣት መጣሁ እንጂ ምሽት ላይ ስልክ አላወራ ዊንታ ብያል ጠራት ጋብዘን ምናምን እያለች እየሰማሁ ነበር። ኖ ዳጊ አሁን እሷ ከሷ የማትፈልገው ነገር አለ አይደል? እሷ የማትፈልገው ነገር ደግሞ አድርጊ። ሲጀመር ሁሉን ነገር እሷ ያለችኝን እንዳደርግ እኮ ሰማት። አይ ቪዲዮ ነው አይቼዋለሁ። ሲጀመር ማለት ነው ዳጊ ቴንክ ዩ ለምን ይዘህ መጣ? ሌላ ሴት ይዘህ መጣ አስፈላጊ ነው? ተለጣጥፋበ ምናምን እሱ ብቻ ልጅቷ እንዴት ውሻ እንደምታረገኝ ብታያት ማለት ነው። በቃ ማለት ለምን እንደዚህ አይነት ነገር እንደፈቀደላት አላውቅም። ምንም ነገር አይናገርም። የአንዳንዱን ነገር እየተናገረች ነው። ቅስም የሚሰብር ነገር ነው ስትናገረኝ የነበረው። በእሱ ላይ እንኳን አስተያየት አልሰጠም። አንድ እወዳታለሁ ከፈልገው ነው ዳጊ ኖርማል በቃ ስራ ነው አብረን የምንሰራው ሌላ ነገር የለም። አይሰም ከዳኒ ጋር ስራ ነው እንደዛ እኮ አይደለም። አየስ ስታንዳርዳቸው ታየ ዳጊ አይደለም ዳኒ እንዴ ይሄን አይገናኝም። ኖ ላንተ ነው ታዲያ እሷ ለሷም እኮ ትክክል የዛኔ ነው አብራን ያገኘችን። እሷ እኮ ያን ልጅ እኮ 4-5 ነው የምታወራው በቀን እኮ። ምን አይነት ንቀት ነው አሁን አንተ እሷ ጠርታ ሌላ ሴት ይዘምት እኔ አላረጋም። ከምቀርብዬ ነው የመጣሁት ከእሷ ጋር ነበርኩኝ ስትደውልልኝ። ፕሮግራሙ ሰርዛ ነው የመጣችው ከዳኒ ጋር ፕሮግራም ነበር አሰረዛ ነው ለመርዳት ሞክር ነው ገብቷል አይደል ዳጊ? አሁን እሷንም ሳይድ ለማዳመጥ ሞክር እሱ ብቻ አይደለም ዳጊ አንተ ጋር ነው እሷ ሳይድ እያስከ ነው እንደ ወንድ ልጅ ነው ማሰብ ያለበት ገብቷል አይደል? ኖ ዳጊ አልተረዳኸኝም ብለህ እንደዚህ ነው እሷና ልጅ ክብሩን ነው የሚያስቀድመው ተረዳህ? ተመሳሳይ ጥፋት ራሱ ቢሆን ወንድ ልጅ ክብሩን ያስቀድማል። ሴቶች ተፈጥሯቸው ፍቅር ነው የሚፈልጉት ከክብር። እኔ ደግሞ ክብሩን እፈልገዋል። በሌላ ወንድ ስም እየጠራችኝ እንዴት ነው አብሬ አንዴ እየጠራችው እኮ ዳጊ ሁሌ እንደዛ ያለቻት መሰልከው። በቃ እሷ ፕሮግራም ነበራት ከዳኒ ጋር የስራ ነበረ። እሱን አቋርጣ መጣች አንተ ጋር። እሱን እያሰበች ስለነበር ነው ዳኒ ያለችው። በቃ ይኸው ለመርዳት ሞክር። አታያትም ተረብሻ እንደዚህ ስልኳ ራሱ ኢቨን እንደዛ ዲስሪስፔክት አድርጋት እኮ ነው ዛሬ የመጣችልኝ እሷ። ከሱ የበለጠ እግዚአብሔር ሜሪ ተረጋጊ። መጀመሪያ ተረጋጊ። አልፈልግም እንደዚህ የሱ መውደድ የቱ ላይ ነው? እስኪ የሱን መውደድ ስም ጠራሽ ብሎ የሱን መውደድ አንዴ እስኪ ንገረኝ። የቱ ጋር ነው? ሜሪ ተረጋጊ። አታልቅሽው። ወድሽ ቀርቼ እኮ አይደለም ግን ይሄን ነገር በቃ ውሻ ነው ታይተ ጨረስናል። ሜሪ ተረጋጊና ሜሪ መረጋጋት አልችልም። አሁን እኮ ልታችሁም እኮ መረጋጋት አልችልም። ሜሪ ስታራሽ ምንድን ያልኩሽ? በቃ ከዚህ በላይ አና አታከብሪኝም? ሪስፔክት አድርጊኝ። ከዚህ በላይ መሆን አልችልም። መቼ የተናገረችኝ ንግግር በቃ ዳኒ ስላልሰማ እህት አለ አይደለ?
እንደዚህ ያለቀሰች ምን አይነት አክት ነው የምታሳየው? ዳጊ አንተ ራስህ በላይ ክብር አለ ለሴት ልጅ ገብቷል። እዚህ ጋር እሷ አልቅሳ እዚህ ጋር ሌላ ነገር ባታሳይ ደስ ይለኛል። ገብቶሻል አይደል? እኔን እንደ ጨካኝ እንዲያዩኝ አታውቅም። ጨካኝ አይደለም በቃ ለመርዳት አሁን ዝም ካልክ ጨካኝ ነው ማለት ነው። እንደዚህ ይሆናል። እኔም አልፎ ጉዳይ አይደለም እንደ በቃ እሷን ነገር ለማዳመጥ በቃ አልጨረሰችም። ልቦ ውስጥ ሌላው እንዳለ ገብቷል አይደል? ለምን እንደዚህ ለምን ዞሪያ ማታዋራኝ? ለምን ማታዋራኝ? ሜሪ ተረጋጊ ሜሪ። በቃ ትዕግስትም ልክ አለው። ከዚህ በላይ ማውራት አልችልም። ዳጊ በእናትህ ዳጊ አይ ሜሪ ስላለብኝ ነው አውሩ ዳጊ ሜሪ በእናትሽ እኔ ያስጨንቃችሁ ነው የጨነቀኝ ነው። እንደዚህ አይነት ነገር አልወድም ሜሪ በእናትሽ። ምንድን ነው እዚህ ጋር መልካት ስሪ በቃ እያለቀቀስሽ ምንድን ነው? ምን እየሆንሽ ነው እዚህ ጋር? ሜሪ እኔንም እያስጨነቅሽኝ ነው ሜሪ። 3-4 ታይ ብዬሻለሁ። በቃ ላንተ ምንድን ነው እንደዚህ ያጠፋሁት? ላንተ ምንድን ነው? ሴት ልጅ ባትወደ ማለት ነው ዳጊ። ሴት ልጅ ባትወደ እንደዚህ አትሆንም። እየመጣሁ መለመን አለብኝ። አንተ አንድ ስም ተሳሳትሽ ብለህ ይሄን ያህል ነገ ምን ልታደርጊ እንደምትችይ አላውቅም። ገባሽ ማለት እግዚአብሔርን የምታደርገው ነገር ነገ ጠዋት ይቆጫል። ምንም የሚቆጨኝ ነገር ነገ ይቆጫል። እውነት ከልቤ ነው የምነግርህ። ምን ጭራሽ እያስፈራራው አይደለም፣ ችግር የለም። ሜሪ በእንደዚህ አይነት ያለ ይሄ ነገር ነው ደግሞ ሌላ ችግር የሚያመጣ መደወል ግዴታ ነው። ናፈቀሽ? ድምፁ ናፈቀ። ዳን የሚባለው ነገር ተይ በቃ። አንተ ዳጊ በእናትህ በቃ ዞር በቃ ዳጊ። ጭራሽ በዚህ ሰዓት ትክክል እኮ ነኝ እኔ፣ ትክክል እኮ ነኝ። ዳኒ በቃ ይረብሸኛል እያለ ነው። ትክክል ነኝ፣ በጣም ይረብሸኛል አለ። ዳኒ ጋር ልደውል ምን ማለት ነው? ስሙን መስማት አልፈልግም እያለ አይደል? እኔ የሚረዳኝ ሰው የለም። እኔ ለማስተካከል እሞክራለሁ። ጭራሽ ቤንዚን ታርከፈክፍ ያለሽ አንቺ ችግሩ ላይ ዳኒ ጋር ልደውል ምን ማለት ነው? እንደዚህ አግሬሲቭ ሆኖ እያየሽ ነው ሜሪ። መጀመሪያ ተረጋጊ። ከራስሽ ጋር ነኝ። ምንም ልትረጋጊ አልቻልሽም። ከመጣሽ ጀምሮ ልትረጋጊ አልቻልሽም። ምንድነው? ተረጋጊ መጀመሪያ ሜሪ። እኔ አልወጣልኝም። ትናንትና በጣም ብዙ ነገር ነው ስትናገረኝ የነበረው። እሱ ፊት እንደዛ እየተናገረች ምንም ነገር ያደረገው ነገር የለም። ተረድተኛል። እያንዳንዱ ነገር እየተናገረች ሊያስተዋት እንኳን አልሞከረም። ሜሪ ተረጋጊ በእናትሽ። ምንም ነገር ሊያስተዋት አልሞከረም። ምንም ነገር ማለት ነው። ይኸውልሽ ሜሪ ለአንዴና ለመጨረሻ ጊዜ ነው የምነግርሽ። ምንም ወደ ኋላ የምመለሰው ነገር የለም። ጨርሻለሁ። እንዳትደውይልኝ። እሱም ጋር ማንም ጋር በእኔ ጓደኞች ዙሪያ አትጻፊ፣ አትደውይላቸው። በእንባ የሚቀየር ተአምር የለውም። በቃ ቻንስ ስታሰከንድ ይባል ነገር አለ። ምን ሆነ ነው? ምን እየሆንሽ ነው እንዴ? ተነሽ፣ እንደዚህ ነገር የለም። ተነሽ፣ እሺ ተነሽ፣ ተነሽ። ትንሽ